ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ ወትሮ ከማቀርብላችሁ ትረካዎች ትንሽ ለየት ያለና የቅርብ ጊዜ ቁስላችንን ሊነካ የሚችል ይዘት ያለው ትረካ ነው የማስደምጣችሁ። ከርዕሱ እንደምትገምቱት ኢትዮጵያ ውስጥ ያለውን የብሔርተኝነት ጉዳይ በዩኒቨርሲቲ ተማሪዎች መነጽርና በተለይ የዋና ዋናዎቹን አስተሳሰቦች ጽንፍ የያዘ ሐሳብ እንዲሁም እነዚህ አቋሞች ከምን እንደሚነሱና ከስሜታዊነት ራቅ ብለን ብንመለከታቸው ምን ያህል ውሃ የሚያነሱ ሐሳቦች እንደሆኑ እንድንገመግም እድል ይሰጠናል። ድርሰቱን ያገኘሁት ንስርና ምስር የመካነ አእምሮና የመካነ አእምሮ ወጎች ከሚለው በ2016 ከታተመው የቴዎድሮስ መብራት ሁለተኛው እትም መድብል ውስጥ ነው። መጽሐፉ ሲጀምር አዲስ አበባ ዩኒቨርሲቲን ከአመሰራረቱ ጀምሮ ያለውን ታሪክ ከዋና መግቢያው ጀምሮ ያሉትን የህንፃዎቹን አይነትና ዝርዝር የሚያስቃኝን ሲሆን በዋናነት ደራሲው ዩኒቨርሲቲውን ከተቀላቀለበት 2001 ዓ.ም እስከ 2008 ድረስ ያለውን አጠቃላይ የዩኒቨርሲቲውን ማህበራዊ ህይወት፣ የተማሪዎቹን አካዳሚያዊና ፖለቲካዊ ግንዛቤ እንዲሁም አጠቃላይ የወጣትነትን ህይወት የሚቃኙ በርካታ ለዛ ያላቸው ከገጠመኝ ተቀድቶ የተጻፉ ወጎችን ያካተተ መጽሐፍ ነው። የአዲስ አበባ ዩኒቨርሲቲ ብቻ ሳይሆን የሌሎችም የኢትዮጵያ ዩኒቨርሲቲዎች የቅርብ ዘመን የታሪክ ማህደር ነው ማለትም ይቻላል። ቆንጆ መጽሐፍ ነውና ገዝታችሁ እንድታነቡት ጋብዛለሁ። በዚህ ትረካ የሚነሱት ሐሳቦች ትንሽ ጠንከር ያሉ ስለሆኑ ከስሜታዊነት ርቃችሁ በምክንያታዊነት እንድታዳምጧቸው አደራ እላለሁ። ወደ ትረካው አልፋለሁ። ብሔርተኞቹ። ደራሲ ቴዎድሮስ መብራት። ንስርና ምስር ከተሰኘው በ2016 ዓ.ም ከታተመ መድብል የተገኘ። ሰዎች አገር ለመገንባት ከፈለጉ በታሪክ ውስጥ የተፈጸሙ አንዳንድ ግፎችን ለመርሳት ዝግጁ መሆን አለባቸው። ኤርነስት ሬናን ከበእውቀቱ ስዩም ከአሜን ባሻገር መድብል። ይህ የኛ ዘመን አይነተኛ መገለጫ ነው። ብሔርተኝነት። ብሔርተኞቹ የሩቅም የቅርብም ናቸው። የሩቆቹ ለብሔርተኝነት እሳቤ ወይም ኮንሴፕት የሩቅ ናቸው። በተባራሪ ወሬ የሰሙትን ነገር አጋነውና ጨማምረው የሚያወሩና በጉንጫ አልፋ ክርክር ጊዜያቸውን የሚያባክኑ ብኩኖች ናቸው። እነዚህ የሩቅ ብሔርተኞች ፖለቲካን በመሰላቸው ብቻ የሚያወሩ፣ ከተፈጥሯቸው የተነሳ አመክንዮ በደረሰበት ደርሰው የማያውቁ፣ መድረስም የማይፈልጉትን ነው የሩቅ ብሔርተኞች የምንላቸው። እስኪ እንያቸው። ብሔርተኞቹ ከሩቅ። አዋሎም ይባላል። የአራተኛ ዓመት የሕግ ተማሪ ያለን በ406 ሕንፃ በአንድ ዶርም ውስጥ በምሳ ሰዓት አካባቢ ስለ ፖለቲካ ወሬ ተጀመረ። ቢላል መሬት ላይ የተነጠፈ ፍራሹ ላይ ጋድም እንዳለ ይገርማል፣ ህወሓት ለካ መጀመሪያ ዓላማው የትግራይ ሪፐብሊክን ማቋቋም ነበር። አይገርም? አዋሎም ምን ይገርማል? ቢላል እንዴት ብሎ? ወይ ማዕድን የለው ወይ እንደ ኤርትራ የባህር በር የለው። አዋሎም እሱ ሳያስቸግርም ነበር። የትግራይ ህዝብ በጣም ጎበዝ ስለሆነ ራሱን መቻል አያውቅተውም ነበር። ሄደህ ብታይ ህዝቡ በጣም ጠንካራ ነው። ሀቢባና ሙሉ ጎጃም። ሀቢባ የአራተኛ ዓመት የፖለቲካ ሳይንስና ዓለም አቀፍ ግንኙነት ተማሪ ስትሆን ሙሉ ጎጃም የአራተኛ ዓመት የጋዜጠኝነትና ተግባቦት ወይም ጆርናሊዝም ኤንድ ኮሚኒኬሽን ተማሪ ናት። ወቅቱ በደቡብ ክልል ጉራ ፈርዳ በተባለ አካባቢ ችግር የነበረበት፣ ጉራ ፈርዳዎች ከሌሎች አካባቢ የመጡ ነዋሪዎችን በተለይም አማርኛ ቋንቋ ተናጋሪ አርሶ አደሮችን አባረሩ እየተባለ በየጋዜጣ የሚነገርበት ጊዜ ነው። ሙሉ ጎጃም ይሄ ግን ግፍ አይደለም? እንዴት እንዲህ ይደረጋል? ሀቢባ ተይ እባክሽ፣ የእጃችሁን ያገኛችሁት ያንኛንም እንዲህ ነበር ያደረጋችሁን። ሙሉ ጎጃም ምን ማለትሽ ነው? ሀቢባ እና ይሄ ምን ይልክ የምትሉት ሰዎቻችንን እንደ ዕቃ እያሽቀነጠረ መሬታችንን እየዘረፈ እንዳልነበረ ዛሬ እናንተው ተባደራችሁ፣ ቅመሷት። ከዚህ በኋላ የተፈጠረው ንትርክና ጭቅጭቅ ለመጻፍም አይመችም።
በሌላኛው ጊዜ ሀቢባና ሙሉ ጎጃም አልፎ አልፎ እንደሚያደርጉት ዛሬም የፖለቲካ ወሬ ይዘዋል። በመካከል ሀቢባ እኛ እኮ ኦሮሚያ ማለቷ ነው፣ ብንገነጠል ቡናችንን ብቻ ኤክስፖርት እያደረግን መኖር እንችላለን። ኢትዮጵያ ቆይ ኦሮሚያ ባትኖር ምን ትሆን ነበር? ቡናው የኛ፣ ዕጣኑ የኛ፣ ሁሉ ነገር የኛ። ከኛ በሚጫን ነው ሌላ የሚኖረው። ለዚህ ነው እንገንጠል ስንል የምትነጫነጩት፣ ያለኛ እንደማይሳካ ስለምታውቁ። ሙሉ ጎጃም ኧረ በይማ እኛስ ቢሆን አማራ ክልልን ማለቷ ነው። አባይ አለልን፣ ጣና አለልን። አባይን ገድበን ኤሌክትሪክ ኤክስፖርት እያደረግን ጣናን ለመስኖ እያለማን መኖር አያቅተንም። ሌንጂሳ ነው የፍልስፍና ትምህርት ክፍል ተመራቂ ተማሪ። አንድ ቀን በ6 ኪሎ ካምፓስ ታጥፈን ወደ የካቲት ትምህርት ቤት በሚወስደው መንገድ ግራና ቀኝ ከተኮለኮሉ የጀበና ቡና ሻጮች ቡና ለመጠጣት ከዮኒ ጋር ለ3 በወሬ ታጅበን እያዘገምን ሳለ ይኸውልህ ዮኒ፣ አንድ መካድ የሌለብን ሐቅ አለ። ሰው ስለመገንጠል ሲያስብ የሚፈራው ኦሮሚያ ከተገነጠለች ሌላውም ይቀጥላል፣ ኢትዮጵያም ትገነጠላለች ብሎ ነው። ነገር ግን የኔን ባህል እምነትና ማንነት የማትቀበል ኢትዮጵያ 10 ቦታ ብትበጣጠስ እኔ ምን ቸገረኝ? ቡና መጠጫው ጋር ደርሰን በስኔ ተቀዳልንን ቡና እያማሰልን ድንገት የሆነ ፖስተር እያሳየኝ ይኸውልህ ይህን እኮ ነው ቅድም ያልኩ፣ ግልጽ የባህል ወረራ። ቡና የሚመጣው ወይ ከኛ ከኦሮሚያ ማለቱ ነው፣ አለዚያ ከደቡብ ነው። ግን ተመልከት፣ ሹርባውና ጉትቻው የትግራይ፣ ልብሱ የአማራ። አሁን ምን ይባላል? እኛ ባህላዊ ልብስ የለንም ነው? ቡና ማፍላት አንችልም? ለደቂቃዎች ትኩር ብዬ ምስሉን አየሁት። ግን እኮ ሌንጂሳ በሌላ ጎኑ ብታየውስ? ሌንጂሳ በምን ጎን? ምን ጎን አለውና? አይ አንተ እንዳልከው ቡናው ከኦሮሚያ ብንለው፣ ሹሩባውን ከትግራይ፣ ቀሚሱም አንተ እንዳልከው ከአማራ ቢሆን፣ የቆጮ ቂጣውን ከደቡብ ብለን ብናስበው ህብር ኢትዮጵያ አይሆንም? ምናልባት እሱን አስበውት ቢሆንስ አዘጋጆቹ? በጨዋታችን መካከል ፖስተሩን ያዘጋጀውን ሰው ስም እያነበብኩ ነበር። ሌንጂሳ አልሰማኝም። ስዞር እሱ የለም። የተቀዳለትን ቡና እንኳን ሳይጠጣው መታጠፊያው ጋር ደርሶ አየሁት። እኔ ግን ከዛ ቀን ጀምሮ ሁሌ ቡና ጠጡ የሚል ፖስተር ሳይ ሌንጂሳን አስታውሰዋለሁ። 6 ኪሎ የሚገኘው የምስካየ ሕዙናን ገዳም አጠገብ ካለው ካፍቴሪያ ፎቅ ላይ ነን። እኔ ሰጠኝና ምን ዋጋው። ሁላችንም የ5ኛ ዓመት የሕግ ተማሪዎች ነን። በዚያን ጊዜ በአጋጣሚ ስለ ወቅታዊ የሀገራችን ጉዳይ ስንቦተልክ በመካከል እንደዛማ ማለት አይቻልም፣ በወረቀት ላይ እስከ መገንጠል ካልክ ይህ መብት መጠየቅ መብታቸው ነው። ተግባራዊ ሲሆን ደግሞ ኢትዮጵያ ምን ልትሆን እንደምትችል አስብ። በኤርትራ ያጣነው አንሶ ሰጠኝ ነው። ለምን ዋጋው? ምን ዋጋው? ዋ እናማ ሄዱ። ካልፈለጉ ማን ያስገድዳቸዋል? እንዲያውም ይሄዱ። ሰጠኝ ሲሄዱ ብቻቸውን እኮ አይሄዱም። አንተ እየተማርክበት ያለውን አዲስ አበባ ዩኒቨርሲቲንም ጭምር ነው ይዞልህ የሚሄዱት። እና የት ትማራለህ? ምን ዋጋው? ማን ይሰጣቸዋል? እንታያያለና። እንዲያውም የቀድሞ ግዛታችን እስከ ወለጋ ነው። ና እንወራረድ፣ መጽሐፍ ይታይ። ከዛ የማያባራ ጭቅጭቅ ነው። ዕለተ ቅዳሜ 2004 ዓመተ ምህረት በ502 ሕንፃ 3ኛው ፎቅ የ308 የዶርም ቁጥር ነዋሪ ያለው ከአንዱ አብሮ አደጌ ጋር ሆነናል። አብሮ አደጌ ከሰዓት በኋላ አጭር እንቅልፍ ወይም ናፕ ይወስዳል። ጎረቤቶቻችን ግን በክርክር ዶርሙን አንድደውታል። ውይይቱ ሙግቱ ማለት ይቀላል። አንድ በኢትዮጵያ መንግስት በወቅቱ አሸባሪ ተብሎ ስለተሰየመ ድርጅት ጠንካራነት መምጣቱ አይቀሬ መሆን የሚናገር ተማሪና ይህን የሚሞግት ሌላ ተማሪ ነው። ታለ እስከ መቼም 30 ዓመትም 40 ዓመትም ብትገዙ አንድ ቀን ትወድቃላችሁ። መንግስቱም ኃይለ ሥላሴም ወድቀዋል ይላል ድምፀ ሰላላው ተናጋሪ። ሊሆን ይችላል፣ ማንም ለዘላለም አይኖርም። ግን አንድ ነገር እርግጠኛ ሆኜ ልንገር፣ ነፍጠኞቹ በምርጫ አጭበርብረው የሚሆን በግርግር አይመጡም አይባልም። ሊመጡ ይችሉ ይሆናል። ያኔ ግን እነሱ አፈርልሰው ዳግም ሲመጡ ኢትዮጵያን አታገኟትም። ሁሉም ክልል የራሱ ባንዲራ አለው፣ የራሱ ሕገ መንግሥት አለው፣ የየራሱ ወሰን አለው፣ የየራሱ ቋንቋ አለው። ነፍጠኛው ሲመጣ በልቻው ደናሁን እያለ የየራሱን ጎጆ ነው የሚቀልሰው ይመልሳል ሀጎስ። የሚገርመው እኮ ለኢትዮጵያ ሕዝብ ጨቋኝ መንግስትነት አዲሱ አይደለም፣ ዴሞክራሲያዊነት ነው እንጂ ብርቁ። ልዩነቱ እንደናንተ አገር ለማጥፋት ስርዓት ያበጀና የሚጠላውን አገር በኃይልም ቢሆን የሚገዛ አጋጥሞት አለማወቁ ነው። ግን አይሳካላችሁም፣ አትፈርስም።
ኢትዮጵያን የሚጠብቃት እግዚአብሔር ነው። እሱን እናያለን። የሚዘጋ የበር ድምፅ ከተሰማ በኋላ የነሱ ድምፅ እየራቀ ሄደ። ይህ ንፍታሌም ነው። በአባቱ ኦሮሞ በእናቱ ትግሬ ሆኖ የተወለደው በሲዳማዎች መሃል ነው፣ ሐዋሳ። ንፍታሌም የአባቱን ቋንቋ ኦሮምኛም ሆነ የእናቱን ትግርኛ አያውቅም። የተወለደበትን አካባቢ ሲዳምኛንም እጅግ በጣም ጥቂት ነው የሚሰማው። ሁልጊዜ በተለያየ አጋጣሚ ብሔሩን ሲጠየቅ ግራ ይገባዋል። ደስ እንዳለው ይናገራል፣ ደስ እንዳለው ይጽፋል። አንዳንዴ ኦሮሞ፣ አንዳንዴ ትግሬ፣ ሌላ ጊዜ አማራ፣ በል ሲለው ሲዳማ፣ ሁኔታውን እያየ። ከዕለታት አንድ ቀን የሆነ የትርፍ ሰዓት ሥራ ይመዘገብና ከሌሎቹ በርካታ ተፈታኞች ጋር ተቀምጦ ይፈተናል። የፈተናው መልስ መስጫ ወረቀት ሙሉ ማንነትን የሚጠይቅ ነበርና የማይወዳት ጥያቄ አለች፣ ብሔር። ንፍታሌም ለየት ያለ መልስ ጻፈ። በእናቴ ትግሬ፣ በአባቴ ኦሮሞ፣ የተወለድኩት ሲዳማ፣ የምናገረው አማርኛ። ፈታኙ ግራ ገባው። ንፍታሌም ማን ነው? አቤት፣ ምንድነው የጻፍከው? ምን ነው አይነበብ? እንደሚባል ነገር የለም፣ አንዱ ምረጥና ጻፍ አለ ፈታኙ። የቱን ልምረጥ? ዋይ እኔ ምን አውቃለሁ? ኢትዮጵያዊ ልበለው? ዋይ ኢትዮጵያ ሀገር ናት እንጂ መች ብሔር ናት? እሺ ምን ልበል? እንጃለህ። ወረቀቱን ወረወረለት። አንደኛው ወይም ሁለተኛው የመላ ኢትዮጵያ ጨዋታዎች ጊዜ ነው። እኛ ደግሞ የሁለተኛ ዓመት ተማሪዎች 2002 ዓመተ ምህረት። እንደ ሁልጊዜው ሰልፉ ቀነስ ሲል ወደ ዋና የምግብ አዳራሽ ለምሳ እየሄድን አንድ አስደንጋጭ ማስታወቂያ ተለጥፎ አየን። መግቢያው በር ላይ ታላቅ ግጥሚያ በዛሬው ቀን ልክ በ8 ሰዓት በሁለቱ የሰሜን እንቁዎች ማለትም በትግራይና አማራ መካከል የጥሎ ማለፍ እግር ኳስ ውድድር ስለሚከናወን እንዳያመልጡ። የማን ደፋር ነው እንዲህ የሚጽፍ? ማንን ለማብሸቅ? ሴኩሪቲ እንዴት ዝም አለ? የመሳሰሉ ጥያቄዎችን ከምግቡ ጋር አብረን እያኘክን ዋጥናቸው። ደግነቱ ወይም ክፋቱም ሊሆን ይችላል፣ ከምግብ አዳራሹ ስንወጣ ተገንጥሏል፣ ተበጫጭቋል። ሴኩሪቲ ገንጥለው ደሞ የፈላበት አልፎ ያጅቦጫጭቀው ያወቅነው ነገር የለም። ከተወሰኑ ቀናት በኋላ የመላ ኢትዮጵያ ጨዋታዎች ቀጥሎ በሳምንቱ የመጨረሻ ቀናት ብዙ ተማሪዎች እየጨፈሩ ሆ እያሉ በዋናው በር ወደ ዋናው ግቢ ሊገቡ ሲሉ ጥበቃዎች ከለከሏቸው። ከትንሽ መጨቃጨቅ በኋላ የያዙትን ቅጠል ዝንጣፊ እየጣሉ መታወቂያቸውን እያሳዩ በጸጥታ ወደ ግቢ ገቡ። ትንሽ እንደተራመዱ የውሸት በር ወይም ፎልስጌት በሚባለው የሶሻል ሳይንስ ህንፃ መግቢያ አካባቢ ባለው በር ላይ ሲደርሱ ከበፊቱ በባሰ ጭፈራውን ጀመሩት። ሌሎቹም ከመጀመሪያ ያልነበሩ ተቀላቀሏቸው። ግቢ ውስጥ የነበሩ ዛፎችን እየዘነጠፉ መጨፈሪያ ያደረጓቸው። ኮታቸውን በእጃቸው እያውለበለቡ ወደ ላይ እየዘለሉ በፍቅር መንገድ ወይም ላቭ ስትሪት፣ በኤንቢአር፣ በባህል ማዕከል እየተዟዟሩ በከፍተኛ ፈንጠዝያ ዘለሉ። ተማሪዎቹ የኦሮሚያ ልጆች ናቸው። የደስታቸው ምንጭ ጃልሜዳ በተደረገው የመላ ኢትዮጵያ እግር ኳስ ጨዋታ ኦሮሚያ አማራን 1-0 ማሸነፉ ነበር። ምንድነው የጭፈራ ብሎ ለሚጠይቃቸው ሁሉ መልሳቸው ኢትዮጵያን አሸነፍ ነበር። እንዲህ ነን እኛ የዚህ ትውልድ የዩኒቨርሲቲ ተማሪዎች። የሩቆቹን ብሔርተኞች የመገንጠል እሳቤ ሳስበው የእውቁ የቋንቋ ስነ ጽሑፍ መምህር የዶክተር ፈቃደ አዘዘ ንግግር ትዝ ይለኛል። በረጅም ዘመን በጦርነትና ሰላም፣ በንግድና ጋብቻ፣ በመጋደልና በመዋለድ ስንኖር እኛ ሳናውቀው የለማ ያኗኗር፣ የባህል፣ የፍልስፍናና የአመለካከት ስርዓት አለን። እኛም ሆንን በታሪክ የተጠቀሱት ጠላቶቻችን ስላላጠና ነው እንጂ ይኸው በውጭ ኃይል ቅኝ ሳንገዛ በራሳችንም ኃይል ሳንለማ እስከ ዛሬ አለን። ልዩ ልዩ እኛን የማይጠቅሙ አዋጆችና ደንቦች ሳናውቅ በስህተት አውቀን በድፍረት ብናወጣም እንኳ ይህ የማናውቀው ያላጠና ነው ጋሩማ እስከ ዛሬ አብሮ አቆይቶናል እንጂማ ሕገ መንግሥት ላይ አንቀጽ 39 እስከ መገንጠል ድረስ ብለህ እንዴት ይሆናል? ኢትዮጵያ ስለሆነ ነው አገሩ፣ ጋሩማ ስላለን እንጂ ይህን ሕገ መንግሥት ለናይጄሪያ ብትሰጠው 50 ትናንሽ ናይጄሪያ ይፈጠርልህ ነበር። አሜን፣ እንደ ቃሉ ያድርግልን። ብሔርተኞቹ ከቅርብ
ብሔርተኞቹ ከቅርብ ከብሔርተኞቹ ሩቅ የሚለዩት ሰከን ያለና በሚያውቁት ዕውቀት ላይ ተመርኩዘው ዘለግ ያለ ውይይት ስለሚያደርጉ ነው። በዩኒቨርሲቲ ቆይታዬ ካስተዋልኳቸው የቅርብ ብሔርተኞች ደግሞ ጥቂቶቹን ብቻ እስኪንይ። በወርሃ ኅዳር 2007 ዓ.ም በአዲስ አበባ ዩኒቨርሲቲ ዋናው ግቢ የሰራተኞች መረዳጃ ካፍቴሪያ በተለምዶ ሎላውንጅ የሁለተኛ ዓመት የአፍሪካና የመካከለኛው ምስራቅ ጥናት የድህረ ምረቃ ትምህርት በመማርበት ወቅት ከክፍል መልስ ተሰብስበናል። በቁጥር 6 ያክል ነን። በውይይታችን መሃል ስለ ታሪክ ተነሳና ድምፀና ብሩክ ተሟገቱ። ድምፀ ይሄ 3000 ዘመን ገለመሌ እንቶፈንቶ ነው። 3000 ዘመን የሚባል ኢትዮጵያ የላትም። ብሩክ እና የስንት ነው? ድምፀ አሁን ኢትዮጵያ ተብላ ቅርጿን ከያዘችበት ዘመን ጀምሮ ማለት ከምኒልክ ጀምሮ ነው። ያ የሰሜን ታሪክ ነው። ለደቡቡ ለምዕራቡና ለምስራቁ 3000 ዘመን ሊሆን አይችልም። እንደዛ ካልክማ ለምን ከምኒልክ ጀምሮ ታደርገዋለህ? ከኢህአዴግ ጀምሮ ይቆጠር እንጂ። ምክንያቱም ኤርትራ የምትባል ክፍለ ሀገር አሁን የለችማ። ስለዚህ የሆነ ግዛት ሲጨመር ብቻ ሳይሆን ሲቀነስም አብሮ መሰላት ሊኖርበት ነው። ብሩክ ነው ያ ሌላ ነገር ነው። ምናልባት ኤርትራ ናት እድሜዋን ስትቆጥር ከተገነጠለች ልትጀምር የምትችለው። ወይ ድምፀ በዚህ አይነት እኮ የአክሱም ሐውልት ለወላይታ ነው የሚለውን ሐሳብ ትቀበለዋለህ ማለት ነው። አሁንስ ምኑ ነው? አክሱም ሲሰራ ወላይታ የሚባል ግዛት የኢትዮጵያ አካል ነበር? በጥያቄ ሁላችንንም እያየን ከገረመመን በኋላ ቀጠለ። ካልነበር አልነበረም። ደቡብ ኢትዮጵያ ያሉት የጥያ ትክል ድንጋዮችም ሆኑ የሶፍ ዑመር ዋሻ የራሳቸው እንጂ የትግሬ ወይም የአማራ ወይም የሌላው ሊሆኑ አይችሉም። እኔ ኢትዮጵያ የምለው ኢትዮጵያ የሚለውን ቅርጽ ከያዘች ጀምሮ የተከናወነ ክንውን ካለ ብቻ ነው። እኔ እንደዛ ነው የማምነው። እምነት መሆኑ መብት ነው፣ ግን የተሳሳተ ነው። ከዓለም እውነታ ውጪ ነው። ለምሳሌ ጋሊሊዮን ውሰድ። ገና ጁሴፔ ማዚኒና ጁሴፔ ጋሪባልዲ ጣሊያንን ሳያዋቅሯት ነው የመሬት ስበትን ያረጋገጠው። ዛሬ ሲጠራ ግን ጣሊያናዊ ነው። እና አርስቶትል፣ ፕሌቶ፣ ፓይታጎረስና ሌሎችም ፈላስፎች አቴንስና ስፓርታ ተብለው ተከፋፍለው ለረጅም ዘመናት በጦርነት ሲጠዛጠዙ የኖሩ ህዝቦች አንድ ሆነው ግሪክን ከመመስረታቸው በፊት ነው ፈላስፎች የነበሩት። ዛሬ ግን ግሪካውያን ይባላሉ። እና ታዲያ በዛን ዘመን አክሱምን የቀረጹ፣ ላሊበላን የወቀሩ፣ ጥያን የተከሉ፣ ሶፍ ዑመርን ጠብቀው ያቆዩ ሰዎች ያኔ ምንም ቢሆኑ እንዴት ዛሬ ኢትዮጵያውያን አይባሉ? አለማወቅ ደፋር ያደርጋል እንጂ በአክሱምም ሆነ በመካከለኛው ዘመን እንኳን የዛሬው ደቡብ ኢትዮጵያ ጅቡቲም ሶማሌም የኢትዮጵያ ነበሩ። ከኢማም አህመድ ጦርነት በኋላ አገሪቱ ተራክማ ግዛቶቹ ተበታተኑባት እንጂ አለ ብሩክ እጆቹን እያወዛወዘ። ያ ሌላ፣ አንተ የምታወራው ሌላ። አንገቱን ሰበቅ አደረገ ድምፀ። እንዴት ማለት? ብሩክ አንተ የምትነግረኝ ስለ ፈላስፎቹ ስለ ግኝት ምናምን። ስድስታችንም ፈገጋን። እነዚያም ፈላስፎች የኛዎቹም ጠቢባን። ይልቅ የመምህር ገብረ ኪዳን ደስታን መጽሐፍ እያነበብክ ከሃዲዱ እንዳትወጣ። እና የማንን ላንብብ? የባህሩ ዘውዴን ነው የተክለ ጻድቅ መኩሪያ? አብዱ ጣልቃ ገብቶ ባክህ ሁሉም ታሪክ ጸሐፊዎች ችግር አለባቸው። ሁሉም የየራሳቸውን ሐሳብ ነው የሚያወሩት። ግራ እጁን እያወናጨፈ እኮ ይህን እኮ ነው የምለው። ለምሳሌ አንድ የትግራይ ልጅ የባህሩ ዘውዴን ሆነ የተክለ ጻድቅ መኩሪያ መጽሐፍ እንዲያነባ አይገድድም። አማራውም የመምህር ገብረ ኪዳን ደስታን እንዲያነባ አልመክርም። ምክንያቱም ሁሉም የየራሳቸው አንግል ነው የሚጽፉት። እና ታዲያ ሰው የብሔሩን ጸሐፊ የሚያነብ ከሆነ ምኑን ታሪክ ሆነው? ድርሰት ሆነ እንጂ። ድምፀ ባክህ ያለውም ታሪክ ሳይሆን ድርሰት ነው። እንደዛ ማለትም አይቻልም። ለምሳሌ አንተ የጠቀስካቸው ሰዎች በልምድም በእውቀትም ፕሮፌሽናሎች ናቸው። የእነርሱን ድካም ድርሰት ማለት አይከብድም? ለአንተ ነዋ ብሩክ፣ ለአንተ እኮ ነው ታሪክ ይሆነልህ። ለሌላው ድርሰት እንደሆነ ማመን አለብህ። ልክ አንተ የገብረ ኪዳን እንደማትቀበለው ሌላውም እኮ የእነሱን አይቀበልም። ድምፀ ነገሩንማ የፉክክር አታድርገው። እሺ አንተ አሁን ሌላው ቢቀር የባህሩን ዘመናዊ የኢትዮጵያ ታሪክ አንብባል? ለምን አነባለሁ እኮ? ሳታነብ እንዴት መፍረት ትችላለህ? ቢያንስ እኮ ድርሰት ነው ለማለት ማንበብ ያስፈልጋል። አንተስ የመምህር ገብረ ኪዳንን አንብባል? ሞከርኩት ግን መጨረስ አልቻልኩም። ድምፀ ርዕሱ እኮ ይናገራል። የትግራይ ህዝብና የትምክተኞች ሴራ ከትናንት እስከ ዛሬ። አሁን ጤነኛ ርዕስ ነው? በቃ ባህሩም የጻፈው ገብረ ኪዳንም የጻፈው ሌላም የጻፈው ይምጣና አንድ መጽሐፍ ይውጣ። ወይም እንደ አዲስ ሁሉም ቁጭ ብለው ይጻፉ እንጂ ለየብቻ የሚጽፉት አይሆንም። እሺ ይህም ቢሆን በሐሳብ ደረጃ እንጂ በተግባር አስቸጋሪ ነው።
ምክንያቱም የእነዚህ ሰዎች መነሻና መድረሻ አተያይና ረዳድ ለየቅል ነው። ሙሉነህ መሃል ገባ። እሺ ቆይ መፍትሄው ምንድን ነው ትላላችሁ? ታሪኩ እንደገና መጻፍ አለበት። ሁሉም ያለውን ታሪክ ማዋጣት አለበት። ወላይታም፣ ጋምቤላውም፣ አፋሩም ሁሉም ያለውን ታሪክ ያምጣና መጻፍ አለበት። የኢትዮጵያ ታሪክ አይደል? አይ ድምፅ ታሪክ እንደ ፓርላማ መቀመጫ መከፋፈል አለበት እያልክ እኮ ነው። አንዳንዱ በታሪክ አጋጣሚ በደንብ የተጠና የተሰነደና የተመዘገበ ታሪክ አለው። ሌላው ታሪክ ቢኖረውም ወይ አልተመዘገበም ወይ አልተሰነደም። ታሪክ ያለ ሰነድ ደግሞ አፈ ታሪክ ይሆናል። ቅዳሴ ቢያልቅበት ቀረርቶ ሞላበት እንደሚባለው የኢትዮጵያ ታሪክ ግማሽ አፈ ታሪክ ሊሆን ነው። እና መፍትሄው ምንድነው ትላለህ? ሙሉነህ ነው ወደ ብሩክ እያተኮረ። መፍትሄው ምርምር ነው። የታሪክ ተመራማሪዎች ያልተጠኑ ታሪኮችን በማጥናት የተጻፉ ታሪኮችን በመተቸት ነው ሊስተካከል የሚችለው። ለምሳሌ ጠንካራ ተማሪዎች ቢኖሩ የባህሩንም ሆነ የገብረ ኪዳን መጽሐፍ ተችተው የመመረቂያ ሥራ ቢሰሩ እሱ ለሕዝብ ቢደርስ። ሳያስጨርሰው የታሪክ ትምህርት ቤትማ ተዘጋ አይደል እንዴ? የታል ተማሪው? ሕንጻው ብቻ ቀርቷል። ስህተቱ ያለው እዛ ላይ እኮ ነው። እንዴት ሀገር ያለ ታሪክ ያለ ትውፊት ሀገር ሆኖ ሊቀጥል ይችላል? እንዲህ በላልበላ እየሰማን የምሳ ሰዓት ደርሶ በአንደኛ በር ወጥተን ሽቅብ ወደ ሽሮ ሜዳ መንገድ ዙሪክ ከሚባለው ካፌ ደርሰን ምሳ ስንበላ ክርክሩ ከታሪክ ወጥቶ አይስ ስለተባለው ታጣቂ ቡድን በቻርለስ ሄብዶ ጋዜጣ አዘጋጆች ላይ ስለተከሰተ የሞት አደጋና ሰልፍ ስለወጡ የዓለም መሪዎች ሌላ የሙግት ምዕራፍ ተከፍቶ እንደገና ደግሞ ወደ ሃይማኖት አስተምህሮ አዝግሞ ነበር። ዋይት ሃውስ በሚባለው የዩኒቨርሲቲ ዋና ግቢ ካፍቴሪያ ሻይ እንጠጣለን። ለሶስት እኔ፣ ሀጎስና ቢክስ። ሶስታችንም የድህረ ምረቃ ተማሪዎች ነን። ወቅቱ ስኮትላንድ ከታላቋ ብሪታንያ ለመገንጠልና ላለመገንጠል ሕዝበ ውሳኔ ሪፈረንደም የተደረገበትና ስኮትላንዶች አለመገንጠልን የደገፉበት ጊዜ ነበር። በዚህ ጉዳይ ስንወያይ ቆየንና ድንገት ወደ ሀገራችን ገባን። እኛም ሀገር እንገነጥላለን ለሚሉ ቡድኖች በሕዝበ ውሳኔ ሪፈረንደም ቢለይለት አሪፍ ነበር፣ እንደ ስኮትላንድ እንገላገል ነበር አለ ሀጎስ። የኢትዮጵያ ውሳኔ ቢለይስ? ለምሳሌ እንገንጠል የሚለው ድምፅ ቢበዛስ? አለ ቢክስ። በቃ አንፈልግም ካሉ በግድ አታኖራቸው። እስከ ኖርን እንኖራለን፣ ስንለያይ እንለያያለን። ኤርትራ ሄዳ ምን ሆን እንዴ? አገር ዳቦ አደረግከው የምትሸነሽነው? በፍጹም መገንጠል የሚባል ነገር መኖር የለበትም እንዴ። አንፈልግም ካሉስ? ሕዝብ እንዲህ አይልም። ያውም የኢትዮጵያ ሕዝብ ግላዊነት የተጠናወተው የምዕራባዊ ሕዝብ እንኳ አላለም። ሕዝብ ደግሞ ከግለሰብም ከቡድንም የሰፋ ነው። ይመክራል፣ ያሰላስላል። ኦ አሰላሰለም፣ መከረም፣ እምቢ አልፈልግም አብሬ አልኖርም ካለስ እኮ ነው ያልኩ። ይበሏ በብስጭት እና በግድ ታኖራለህ። ይኸውልህ ወዳጄ፣ አገር ማለት እንደ ኮንዶሚኒየም ቤት ነው። ላይኛው ፎቅ ላይ ትግሬው ይኖራል ብለን ብናስብ ቀጥሎ ኦሮሞ፣ ቀጥሎ ወላይታ፣ አፋር፣ አማራ እያለ ይቀጥላል። አንደኛ ፎቅ ላይ የሚኖር አይ እኔ ፎቁን አልፈለግኩትም እና ፈርሰዋለሁ ማለት አይችልም፣ የሚያዝ የሚናዘዝበት ንብረቱ እንኳን ቢሆን። ስለዚህ በኮንዶሚኒየም ቤት መኖር ካልተመቸ አንተ ትወጣለህ እንጂ ቤትን ይዘህ መውጣት አትችልም። አንዱ ሲፈርስ ሌላውም ይፈርሳልና። ኢትዮጵያም እንደዛ ናት፣ እንደ ኮንዶሚኒየሙ። አስተናጋጇ የጠጣንበትን ብርጭቆ ከፊታችን ለቃቅማ ስትወስደው ሳስበው ከነበርኩት የኮንዶሚኒየም ዓለም ባነንኩ። የቤት ነገርም አይደል። ይህ ተስፋዬ ነው፣ ያኛው ደግሞ ሳሙኤል። ሁለቱ በሳል የሚባሉ ናቸው። ያነባሉ፣ ይወያያሉ፣ ይከራከራሉ፣ ይጨቃጨቃሉ። አንዳንዴ በመስማማት ብዙ ጊዜ ባለመስማማት። አንድ ቀን የመውሊድ በዓል ጊዜ ዋናው ምግብ ቤት ውስጥ ልዩ ዝግጅት ነበረንና ወደዚያ ጎራል። በቁጥር 4 እንሆናለን። አጋጣሚው አሰብ ማን ናት የሚል ርዕስ ያለው የዶክተር ያዕቆብ ኃይለማርያም መጽሐፍ የወጣበት ጊዜ ነበር። እንደተለመደው የውይይት መድረኩን የያዙት ተስፋዬና ሳሙኤል ናቸው። ተስፋዬ ጀመረ። አሰብ በምንም አጋጣሚ የኢትዮጵያ አካል አልነበረችም፣ አይደለችም፣ አትሆንምም ብሎ ከታሪክም ከምንም እያመጣ ተሟገተ። ሳሙኤል በተቃራኒው ቆመ። አሰብ ከጥንትም የኤርትራ አካል ሆና አታውቅም፣
በታሪክም በፖለቲካም በአመክንዮም የኢትዮጵያ ናት። ሙግቱ ከ6 ሰዓት እስከ 8 ሰዓት ቀጠለ። የካፌ አስተናጋጆች ሰዓት አልቋል ውጡ አሉን። ለካ እኛ ብቻ ነበርን የቀረነው። በሩ አካባቢ ወዳለው የሳህን ማስቀመጫ እያመራን ተስፋዬ ቀጠለ። ሆነም ቀረም አሰብ ላትመለስ ሄዳለች፣ እርምን ማውጣት ይሻላል። ሳሙኤል አሰብማ በፈለገው መንገድ በኃይልም ቢሆን ሳትመለስ አትቀርም፣ በእኛ ጊዜም ባይሆን በልጆቻችን። እንዲህ ናቸው ተስፋዬና ሳሙኤል። በሌላ ጊዜ ከቢዝነስና ኢኮኖሚክስ ፋኩልቲ ዝቅ ብሎ በሚገኘው ብላክ ጎልድ ካፌ በሌላ ጉዳይ ተሰብስበን ስንጫወት ሳሙኤልና ተስፋዬ ሳይታሰብ ወደዚህኛው ክርክራቸው ዘዋሉ። ሳሙኤል ባይሆን ምን አለበት የጡት ሐውልት ከሚሰራ ሆስፒታል ወይ ትምህርት ቤት ቢሰራ? የተራቆተ ጡት በባህላችንስ ጥሩ ነው? ያን ሰሞን የአኖሌ ሐውልት የተመረቀበት ጊዜ ነበር። ተስፋዬ ሐውልቱ ምን አይነት መሆን እንደሚገባውም የምትመርጡልን እናንተው ናችሁ። ስንት ጊዜ ልትገድሉ እንደምትፈልጉ እኮ ነው የማይገባኝ። በየጋዜጣው በየዌብሳይቱ የሚባለውን የሚነፋውን ቱልቱላ እያየንና እየሰማን ነው። አልገደልንም፣ ወረራ አልፈጸምንም፣ አልጨቆንም ነው ወይስ ምንድነው ጫጫታው? ፊቱን ቅጭም አድርጎ ሳሙኤል የሆነው ሆኖም ከሆነ ለምን ዓላማ ለምን ጉዳይ ሲባል ነው የሆነው ሁሉ የሆነው? ተስፋ ያቋርጡት ዋቴቨር ለምንስ ዓላማ ቢሆን የሰውን ባል ጨፍልቀ ደፍጥጠ ማንነታቸውና ክብራቸውን አዋርደህ ገድለህ ጨፍጭፈ የምታሳካው ዓላማ ምን አይነት ዓላማ ነው? ሳሙኤል ቀጠለ። ያንተና የመሰለችው ችግር ይኸው ነው። ጊዜውን ለምን ባሁን መነጽር ታየዋለህ? የዛሬ 100 እና 120 ዓመት እንዴት ነበር ሀገር የሚቀናው? አንድ ሀቅ ማወቅ ያለብህ ምኒልክ የአያት ቅድመ አያቶቹን ግዛት ነው መልሶ የሰበሰበው። ቢሆንም ምኒልክ ብቻ ነው በጦርነት ሀገር ያቀናው? የጀርመን ቻንስለር ቢስማርክ ብለድ ኤንድ አይረን በሚል መፈክር አይደል እንዴ ጀርመንን አንድ ያደረገው? ዛሬ ጀርመኖች ለቢስማርክ ያላቸው አመለካከት እንዴት ነው? እንደ ሂትለር ነው የሚቆጥሩት ወይስ እንደ ጀርመን አባት? የኛዎቹ አላዋቂ አርቲስት ነን ባዮች ምኒልክን የአፍሪካ ሂትለር ያሉበትን አውድ ተመልከት። ስሜት ብቻ፣ አክራሪ ብሔርተኝነት እንጂ ሌላ ምን ሊባል ይችላል? ምኒልክ እኮ በአድላቸው ኢትዮጵያዊ ሆኑ እንጂ አይደለም ለኢትዮጵያ ለመላው የጥቁር ሕዝብ በሙሉ አባት ሊባሉ በተገባ ነበር። ዳሩ ባለቤት ያቀለለው አሞሌ ሆኑ እንጂ። ኧረ እባክህ በፌዝ ይመልሳል ተስፋዬ። በገፍ የኦሮሞን ተወላጅ ስለሸጠ የኦሮሚያ ብርቅዬ የዱር አራዊትን ሳይቀር እንዳልዘረፈ ጥንታዊ የኦሮሚያ የዱር እንስሳት ሁሉ እንዳላጠፋ ዛሬ ለሱ ጥብቅና መቆም ያመረቀዘ ቁስላችን በእንጨት እንደመሸቅሸቅ ነው ለኔ። ተስፋዬ የዘመኑ ብሔርተኛ ጸሐፍት የሚደርሱትን ድርሰት እናንብብ ካልማ መገናኛ መንገድም አይኖረንም። የእናንተው ጸሐፊ እኮ ነው ያረጋገጠው። በ1901 አፈወርቅ ገብረ ኢየሱስ የጻፉትን ማየት ትችላለህ። እርግብና ውሻ ሳይቀር እኮ እንደተዘረፈ ይገልጻል። ይህንንስ ምን ልትለው ነው እንዴ? የተካሄደው እኮ ጦርነት ነው። በጦርነት ውስጥ እንደዚህ ሊፈጸም አይችልም ልና አንችልም። ግን በዛ ፖለቲሳይዝድ ሆነ። ሁልጊዜ ምኒልክ ጨካኝነታቸው ብቻ በአክራሪዎቹ ተጋኖ ይወራል። የእሳቸው ጭካኔ ከማን ይበልጣል ነው ነገሩ። ተስፋዬ ይመልሳል። እኔ እስከማውቀው ድረስ የእሱን ያህል ህዝብ የፈጀ መሪ አላውቅም። የተለያዩ ጸሐፍት በኦሮሞ ብቻ እስከ 5 ሚሊዮን ህዝብ እንደጨፈጨፈ ገልጸዋል። በአርሲ፣ በሐረር፣ ጨለንቆ፣ በወላይታ ስንቱን ህዝብ ጨፈጨፈ። ስንቱን በማንነቱ አንገቱ እንዲሰብር ተደረገ። እሱ ሂትለር ያልተባለ ማን ይባላል? ጠንከር ባለ ድምፅ ሳሙኤል መለሰ። እንዲህ ካልክ ማ ከደሙ ይነጻል? ጥንት የኦሮሞ ጎሳዎች እኮ ባስገበሩት ሀገር ውስጥ ያገኙትን ወንድ ሁሉ ይገድሉ፣ የወንዶችንም ብልት ይቆርጡ ነበር። አሮጊቶችንም ገድለው ወጣቶችን ባሪያ ያደርጉ እንደነበር ፖርቹጋላዊው ቤርሙዲዝ ጽፏል። እንዲያውም የጎማ ባላባት የነበረው እኮ ጥፋተኞች ያላቸውን እጃቸውንና ጆሮቻቸውን እየቆረጠ አይናቸውን በጋለ ብረት እያፈረጠ በገበያ መሃል ያሳልፋቸው ነበር። የጦር ምርኮኞችንም በአንገታቸው ላይ ድንጋይ ታስሮ ዳማ ተብሎ ይጠራ በነበረው ወንዝ ውስጥ ይወረወሩ እንደነበረ ሃሪሰን የተባለው የታሪክ ጸሐፊ ጽፏል። ሌሎችንም ብትወስድ ተስፋ ያቋርጦት ገባ። ይቺ እንኳ ተዋት፣ ዛሬ ተፈጠረች ናት። ለግብረ መልስ እንዲመች ነፍጠኛው የለቃቀመ የሚቃርመው ቃርሚያ ነው። ይኸውልህ ለዚህ ነው የማንስማማው። አንተ የምትጠቅሰው ትክክል፣ ሌላ የሚጠቅሰው ቃርሚያ። ከዚህ ሁሉ እስቲ እንደተማረ ሰው ከስሜት ነፃ ሆኖ መመርመር አይሻልም? የትኞቹ መጽሐፍት መቼ ተጻፉ? ለምንስ ዓላማ? ግልጽ እኮ ነው ወዳጄ። ምንም ቢሆን የኦሮሞ ብሔርተኝነት ላይቀለበስ ተቀጣጥሏል። ይህን ስሜት ማንም አያቆመው። ማንም። ጥያቄው ምን አይነት ብሔርተኝነት ነው ነው። የሂትለርም እኮ ስሙ ብሔርተኝነት ነው።
በእኔ አመለካከት በምዕራቡ ዓለም ባሉ ዲያስፖራ ፖለቲከኞች እየተረቀቀ ወደ አገር ቤት የሚገባው ብሔርተኝነት ግብታዊ ወይም አንኮንሺየስ ናሽናሊዝም ይመስለኛል። ታስቦና ታቅዶ ያልተፈጠረ ኢትዮጵያ ውስጥ ነበር ስለሚባለው ጭቆና በተደጋጋሚ ጊዜ የሚሰማ ነገር ግን ተጨባጭ ባልሆነ መረጃ ብቻ የተገነባ ይመስለኛል። ለዚህ ነው ሌሎችንም በራሳቸው መመዘኛ ብቻ የሚመዝኑት። ለኢትዮጵያኖች ግን የተቀመረ ብሔርተኝነት ወይም ኮንሺየስ ናሽናሊዝም ነበር የሚያስፈልጋት፣ ለአንድ ብሔራዊ ዓላማ የሚፈጠር ብሔርተኝነት። ይኸውልህ ንድፈ ሐሳባዊ ወሬዎችን እኮ የምታወራው አንተ በሌላኛው ጎራ ስለሆንክ ነው። ቲዮሪ ማነብነብ ቀላል ነው። ከተጨቆኑት ውስጥ ብትሆን ህመሙ ይሰማ ነበር። ቁስሉ ምን ያህል የነፍሳችን ቁስል እንደሆነ ትረዳ ነበር። አንተ መጽሐፍትን ትጠቅሳለህ፣ እኔ የምነግርህ ግን በተግባር ከአያት ቅድመ አያት የሰማሁትን ነው አለው ተስፋዬ። ሳሙኤል ይመልሳል። በዚህ ሀገር ግን ማን ያልቆሰለ ማን ያልደማ አለ? በጣሊያን ጊዜ ጅማ አካባቢ አባ ጆቢር የተባለ ለጣሊያን ያደረ ባንዳ ነበር። ጣሊያን አንድ አርበኛ የገደለ ወይም የማረከ ሹመት ሽልማት የሚሰጥበትን አዋጅ አሳወጀ። አባ ጆቢር ምን አረገ? ለሎሌዎቹ አንድ የአማራ ጭንቅላት ቆርጦ ላመጣለት 30 ብር እየገዛ ለጣሊያን ግን የአርበኞች ጭንቅላት እንደሆነ ያሳይ ነበር። እንዲህ የሚደረግ ነበር። ጥቁር አንበሳን አንብብ። ጥቁር አንበሳ ተስፋዬ ፊቱን ቅጭም አድርጎ ጥቁር አንበሳ ይሁዳ አንበሳ እያላችሁ ለራሳችሁ ስያሜ ከምትሰጡ ትምክህተኞች ድሮስ ምን ይጠበቃል? ርዕሱ ራሱ ትምክህት የተሞላበት ነው። ትምክህቱን ተውና አንተ በምን ስሌት ነው ምኒልክ 5 ሚሊዮን ሕዝብ ጨፈጨፈ የሚለውን የተቀበልከው? ምኒልክ አቶሚክ ቦምብ አለው? ኒውክሌር አለው? አሜሪካ እንኳን ሂሮሺማ ላይ የጣለችው ቦምብ መግደል የቻለው 150 ሺህ ሕዝብ ብቻ ነው። ለዚህ እኮ ነው ቁስሉ አይገባም ያልኩ። ቢገባህ ኖሮ ስለ ቁጥር አትከራከረኝም ነበር። 5 ሚሊዮንም 50 ሺህ እነዚህ ሰዎች ወረራ ተፈጽሞባቸዋል። በሰላም በባህላቸው እንደወጋቸው ከሚኖሩበት ነበር የተጨፈጨፉት። ጭሰኛ የሆኑት በሀገራቸው የበይ ተመልካች የሆኑት ፒሪየድ። ይኸውልህ ምኒልክ የአያት ቅድመ አያቶቹን ግዛት ነው ያስመለሰው። አዲስ ሀገር አልመሰረተም የሚለው እውነት እንዳለ ሆኖ እሺ ቆይ ምኒልክ ወደ ደቡብ ኢትዮጵያ ባይወርድና ባያስገብር የእነዚህ ህዝቦች ዕጣ ፈንታ ምን ይሆን ነበር? አይ ይሄ ሃይፖቴሲስ ነው። ሊሆን ነበር ከምንል ባለው ነገር ለምን አንነጋገርም? በደል ነበር፣ ጭቆና ነበር፣ የግፍ አገዛዝ ነበር። ይህን ማመን ይህን መቀበልና ይቅርታ መጠየቅ ምን ይቸግራል? ዛሬም ከትምክህት አስተሳሰብ አለመላቀቅ ወይም እንደገና የነፍጠኛ ስርዓት እንዲመለስ ከመፈለግ ውጪ። አይ ተስፍሽ ማንን ይቅርታ ይጠይቃል? ማን ነው ይቅር ባይ? ማንስ ነው ይቅርታ ተቀባይ? ተስፋዬ ትኩር ብሎ አየው ሳሙኤልን። ምን ነው አየኝ? ገርመኝ ነው። ምን ይገርማል? ይኸውልህ እየቆየ ሲሄድ ሁሉም ነገር ግልጽ ይወጣል። በቀደም ለታ አቶ አሰፋ ጫቦ የተባሉት ምሁር የሰጡትን ቃለ ምልልስ እየሰማው ነበር። እሳቸው በነበሩበትና በሰሩበት የደቡብ አካባቢ ከ90 በመቶ በላይ ነፍጠኞቹ ኦሮሞ እንደነበሩ የአይን ምስክርነት እየሰጡ እየሰማን ነው። እንደውም በተወለዱበት የጋሞ አካባቢ የጉጂ ሰዎች ሳይታሰብ መጥተው ወንዱን ይሰልባሉ፣ ሴት ልጅም እርጉዝ ከሆነች ሆዷን ቀዶ ይገላሉ እያሉ ነው። በሌላ በኩል ወላሞ የሚለው ቃል የኦሮሞዎች አጠራር ዘቤ እንደነበር፣ የየም ህዝብን ዝንጀሮ ብለው የሚጠሯቸው የከፋ ሰዎችና ኦሮሞዎች እንደነበሩ አገር ጎብኞቹ እንግሊዛዊው ቤክና ፈረንሳዊ አንቶኒዮ መናገራቸውን እያነበብን ነው። ታዲያ እንደዚህ ባለ የተወሳሰበ ታሪክ ውስጥ ማንን ይቅርታ ይጠይቃል? በደፈናው ለሆነው ነገር ሁሉ ከልብ ይቅር ለእግዚአብሔር ካልተባባልን በስተቀር። መሸና ለመሄድ ተነሳን። ሌላ ጊዜም በ16ኛው መቶ ክፍለ ዘመን የኦሮሞ መስፋፋት ነበር ወይስ አልነበረም በሚል ሲከራከሩ ሰማቸው። ተስፋይና ሳሙኤል እንዲህ ነበሩ። ብዙ ጊዜ አንድ መሆን የሚያቅታቸውና በመግባባት ውስጥም ሆነ የማይግባቡ ናቸው። ግን ደግሞ ተጣልተውም አልተለያዩም። ብዙ ጊዜ አብረው ካፌ ሻይ ቡና ይላሉ፣ ወክ ይወጣሉ። አንዳንድ ጊዜ ክርክራቸው ሲካረር ለብዙዎቻችን ይጨንቀናል። ካሁን አሁን ወደ ግጭት ይገባሉ እያልን እንፈራለን፣ እንሰጋለን። ግን ይሄው እኔ ሳውቃቸው እንዳሉ አሉ። ይህንን በህሊናዬ እያሰብኩ ሳዘግም ድንገት ጂጂ በጆሮዬ ስታልፍ ሰማዋት። እስከ መቼ ያዘላልቀናል፣ ገና ብዙ መንገድ ብዙ ይቀረናል። ጎጃም ያረሰውን ለጎንደር ካልሸጠ፣ ጎንደር ያረሰውን ለጎጃም ካልሸጠ፣ የሸዋ አባት ልጁ ለትግሬ ካልሰጠ፣ የሐረር ነጋዴ ወለጋ ካልሸጠ፣ ፍቅር ወዴት 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 ዘመም ዘመም፣ ሀገርም አለችኝ ሀገሬ ነው ህመም፣
ስሩ እንዳይበጠስ መቋጠሪያው ደግሞ አረንጓዴ፣ ቢጫ፣ ቀይ ነው ቀለሙ። እውነትም ገና ብዙ በጣም ብዙ መንገድ ይቀረናል። ስላዳመጣችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አይረሳ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።